ሰላም እንደምናላችሁ ሰላማችሁ ዛ በያላችሁበት እንዴት ናችሁ? ውድና ውድ ተመልካቾቼ እንደዚህ ምናምን ነገር ሁኜ በመምጣቴ ይቅርታ። ያው ዛሬ ትልቅ ደስታዬ ነው። ልጄ ልትመጣ ነው። እንግዲህ ሁላችሁም እንደወለድኩኝ ታውቃላችሁ ማለት ነው። ልጄ ሆስፒታል እንደሆነች ታውቃላችሁ። ስለዚህ ሰሞኑን ልጄ ልትመጣ ስለሆነ እንዲህ በአማረ ሁኔታ ዲኮሬሽኑን ሰርቼ ዌልካም ቤቢ ጋር ብዬ ልቀበላት ነው ማለት ነው። ልጄን ልቀበላት ነው በዚህ ሁኔታ እና ደስ ብሎኛል። እንኳን ደስ ያላችሁ እላለሁኝ። እናት መሆን ከባድ ነው በጣም ማለት ነው። እናት መሆን ሁሉ ነገር ነው። እናት መሆን እኔ እንጃ ብቻ እኔችን 16 ቀን ያሳለፍኳትን ማንም እንዲያሳልፈው አልመኝም ማለት ነው። ማለት ልጄ ከኔ ጋር ሳትሆን በመቅረቷ ሆስፒታል ውስጥ በመሆኗ በየቀኑ ሂጄ በቃ ሁሌ በየሰከንዱ ከጎን ያለ መሆኗ በጣም ውስጤን ነበር የጎዳኝ ማለት በጣም ነበር ሀዘን የተሰማኝ። ግን እግዚአብሔር ይመስገን ታሪክን ቀያሪ ሀዘንን ቀያሪ እግዚአብሔር ነውና ልጅ አሁን በቅርቡ ልትገባልኝ ነው ወደ ቤቷ። ቅድመ ዝግጅት እያደረኩ ነው። እንደዚህ ዲኮሬሽኑን አሳምሬ ቅድመ ዝግጅት እያደረኩ ነው ማለት ነው። ፕሮሰሱ ይከብዳል። ገና አራስ ነኝ። ወገቤ ያልጠነከረም በእንትን በኦፕራሲዮን የወለድኩት ቁስሉ አልዳንም ገና። ግን ግዴታ መጠንከር አለብኝ ለልጄ ስል ማለት ነው። ለልጄ ስል ግዴታ መጠንከር ስላለብኝ ጥንካሬ ደግሞ የልጄ ምልክት ነው እና ለልጄ ስል መጠንከር ስላለብኝ እግዚአብሔር ይመስገን ዛሬ ላይ ጠንክሬ ልጄን ለመቀበል ሽርጉድ እያልኩ ነው ማለት ነው። እና እግዚአብሔር ሁሉ መልካም ነው። ለኔ ያደረገልኝ ሁሉ ለሁላችሁም ይደረግላችሁ። ልጅ በጣም ከባድ ነው። በልጅ አትፈተኑ። ስለ እውነት ነው የምላችሁ፣ በልጅ አትፈተኑ። እግዚአብሔር በልጅ አይፈትናችሁ። ልጅ ማለት በጣም ከባድ ነገር ነው እና ፈጣሪ አምላክ ልጆቻችሁን በሰላም እጃችሁ ከጉያችሁ ላይ ያድርጋላችሁ። እውነት መውለድ ከባድ ነው። 9 ወር ተሸክማችሁ በማህፀናችሁ እንደዛ ስንት ነገር ሆናችሁ በጣም ከባድ ነው። በጣም ከባድ ነውና አስቸጋሪ ነገር ነው። እግዚአብሔር ብቻ መልካም ነው ለሁሉም ነገር። እኔም ለዚህ በቅቻለሁኝ። ልጄን ለመቀበል ጡት ለማጥባት እናትነት ለመሆን በቅቻለሁና በጣም አመሰግናለሁኝ። እግዚአብሔርን አመሰግነዋለሁ ለሁሉም ነገር። መብርሃን ድንግል ማርያም አመሰግናታለሁ ለሁሉም ነገር ላደረገችልኝ ማለት ነው። ዛሬ ይሄን ይመስላል የኔ ዲኮሬሽኖች። እንግዲህ ተከታተሉኝ። ሰብስክራይብ፣ ላይክ and ኮሜንት አድርጉ ፕሊዝ። ሰፖርት አድርጉኝ። ሰብስክራይብ አድርጉልኝ። ሰብስክራይብ አድርጉ ፕሊዝ። ሰብስክራይብ። ወዳችኋለሁ። በተረፈ ሰላም ሁኑልኝ። ቻው